ሰላም ሰላም፣ እንዴት ናችሁ? እንዴት አደራችሁ? ደህና ናችሁ ወይ? በጠዋት ተነስቼ ቪሎግ ልሰራላችሁ ማለት ነው። የቀን ውሎ ላሳያችሁ እየተዘጋጃጀሁ ነበር። ጓደኛዬ ግን በጠዋት ደውላልኝ ዛሬ እኮ ፕሮግራም አለ ምሳ ግብዣ ፍጠኝ ምናምን ስትለኝ በቃ ቪሎግ መስራቴን ረስቼው ነበር። ትዝ ሲለኝ ልብስ ከለበስኩ በኋላ ቪሎግ ቀርጻለሁ ብያለሁ ዛሬና ከዛ በቃ ብድግ አልኩኝና ልብሴን ከለበስኩኝ በኋላ ነው ትዝ ያለኝ ራሱ። ከዛ ጸጉሬ እንደዚህ እንደምታዩት አስተካከልኩኝ። ሳንስክሪኔን ቶሎ ተቀባባውኝ። እዛ ያለኝን ሊፕስቲክ ምናምን ዝም ብዬ በቃ ከእንቅልፎ የተነሳ ሰው ብቻ ላለመምሰል ብዬ ተቀባባውኝና ይኸውላችሁ ተዘጋጃጀውኝና እኔማ ሀገር ሰላም ነው በቃ ዛሬ ውሎዬን ነው መቀርጽላችሁ ምናምን ብዬ እንደዚህ ተዘጋጅቼላችሁ ነበረ የዛን ቀን ማለት ነው። ከዛም በኋላ ግን ያልታሰበ ነገር ቭሎጌን ወደ ሰርፕራይዝ የቀየረልኝ ነገር ነው የምነግራችሁ ዛሬ። ከዛ እንደዚህ ተቀባብቼ ልክ ስንወጣ እንደወጣን ያው ፍሩት ነበረ መግዛት የነበረብን ምሳ ግብዣ ሰው ቤት ስለነበረ ባዶ እጃችንን ከምንሄድ ፍሩት እንግዛ ተባለ። ከዛ ፍሩታችንን ገዝተን ፍሩት ቦታውን አልቀረጽኩላችሁም በጣም ይቅርታ። ከዛም በኋላ ፍሩታችንን ገዝተን ወደ ምሳ ግብዣችን ማለት ነው። ምሳ ግብዣው ግን እርሊ ነበር፣ ጠዋት ነበር፣ በጊዜ ነበርና ኦኬ በቃ እዛ እንጫወታለን ምናምን ብለውኝ ነው እሺ በቃ ምናምን ብዬ ተስማምቼ ነው። ከዛ ፍሩታችንን ገዛስተን ምናምን እንደዚህ እኔም ተስተካክዬላችሁ ሄድኩኝ ማለት ነው። ልክ ሲሄድ ጓደኛዬ ይኸውላችሁ ፍሩቱን ይዛው ቀድማኝ ገብታለች ማለት ነው። እኔ ግን ሲሄድ ሌላ ሰርፕራይዝ ነበር የጠበቀኝ። ምንም ማውቀው ታሪክ አልነበረም። የሚገርማችሁ ምንም ያልጠበቅኩት ሀሳቤ ውስጥ ያልነበረ ነገር ስለነበረ በጣም ደንግጫለሁ። እናንተ ምናምን ያልኩት ሁላ እንደዛ ሲሉኝና በጣም ነበር ደስ ያለኝ። በጣም ነበር ኢሞሽናል የሆንኩትና በቃ አልቻልኩም። ቃላት ነበር ያጠረኝና ከዛም በኋላ የእውነት በለቅሶ ነበረ በቃ ደስታዬን ሁላ ስገልጽ የነበረው እና በጣም የምር ሰርፕራይዝ ነው የሆንኩት። በጣም አመሰግናለሁ። በጣም ተባረኩልኝ። አስባችሁ እንደዚህ ስላደረጋችሁልኝ። እንግዲህ እንደዚህ ዲኮር አድርገው ነበር እኔ ሳልመጣ በፊት እነሱ እንደዚህ ዲኮር አድርገው ተዘጋጅተው ምናምን ነው የጠበቁኝና የሚገርም ጊዜ ነበረ። ኬክ አሰርተው ገንፎ ምናምን ሰራርተን በቃ የሚገርም ድንቅ ጊዜ ነበረ። በጣም አመሰግናለሁ እንደዚህ ስላደረጋችሁኝ፣ ሰርፕራይዝ ስላደረጋችሁኝ። እግዚአብሔር እንግዲህ ዘመናችሁን ይባርከው፣ ተባረኩ። እንዲህ ባለ መልኩ ሰው አለኝ ቤተሰብ አለኝ ብዬ እንዳስብ ስላደረጋችሁኝ በጣም አመሰግናለሁ። ይሄ የተሰራው እንግዲህ የምስጋና ቪዲዮ ነው ማለት ነው። እነዚህን ያዘጋጁልኝን ሰዎች እንድታመሰግኑልኝ እንደገና ደግሞ ስለኔ ደግሞ እግዚአብሔር እንድታመሰግኑልኝ በምድረ በዳ እግዚአብሔር ሰዎችን ሰጥቶኛል እንድታመሰግኑልኝ። ከዛ ቀሚሱንም ራሳቸው ነበር ያዘጋጁት። ከዛም በኋላ ቀሚሴ ለብሼ እንደዚህ ማስታወሻ ደግሞ ፎቶ ተነሳሳን። የሚያማምሩ ፎቶዎች እንደዚህ ተነሳን ማለት ነው። ከዛ ገንፎ ሰርተው ነበር የጠበቁኝ። ከዛ ያው ሙያዬን እዩት፣ የገንፎ አሰራር ሙያዬን ማለት ነው። እና እንደዚህ ፎቶ ተነሳን ማስታወሻ። ገንፎ እንደዚህ እየሰራው ሳይሆን እያማሰልኩ እነሱ የሰሩትን ነው። እና ከዛ እንደዚህ ካደረግን በኋላ ገንፎ የተሰራው መጣ ማለት ነው። በላን እንደዚህ ተሰባስበን አብረን እግዚአብሔርን አመሰገንን ሁላችንም ማለት ነው። እና በጣም አመሰግናለሁ ከጎኔ ስለነበራችሁ፣ ከጎኔ ስላላችሁ። ተባረኩ። እግዚአብሔር ጌታ ኢየሱስ ዘመናችሁን ይባርከው። በስደት ላይ ላለን ሰዎች ደግሞ እንደዚህ አይነት ጥሩ ቤተሰብ ጓደኞች ያድላችሁ ብያችኋለሁ። በጣም በብዙ ተባረኩልኝ። ከዛ ኬኩን ቆረስ ነው። እዚህ ጋር ኬኩ ላይ ያለውን ጫማ አትቁረሹ እያልን እያሳቁኝ ነበር። ከዛም በኋላ ደግሞ ወንድሞች ተጨምረው ባሊና ፓስተር የተጨምረው ደግሞ እንደዚህ ፎቶ ተነሳን። የሚገርም ጊዜ ነበረ። በጣም አመሰግናለሁ ስለተከታተላችሁኝ። በጣም አመሰግናለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ዩቲዩብ ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ተባረኩ።